በዛሬ ትምህርታችን የምናየው በጣም ቤዚክ የሆኑ እንግሊዘኛ ንግግሮችን ነው ማለት ነው። በየቀኑ የምንጠቀማቸው እንግሊዘኛዎችን በአማርኛ ትርጉማቸው ምን እንደሆነ እንዲሁም ደግሞ አነባባቸው እንዴት እንደምንጽፍ ለመጻፍ ብንፈልግ እንዴት እንደምንጽፋቸው ማለት ነው ከዚህ ላይ እናያለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ለሌሎች እንዲደርስ ላይክ ማድረጋችሁ እንዳትረሱ። ቀጥታ ወደ ቪዲዮ እንገባለን። መልካም ቆይታ። ጤና ይስጥልኝ። ይህ ፋና የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። በዚህ ዩቲዩብ ቻናል የምናስተምረው የተለያዩ ቋንቋዎችን ሲሆን በዋነኝነት እንደ አማርኛ፣ እንግሊዝኛ፣ አፋን ኦሮሞና ትግረኛን ያጠቃልላል። ስለሆነም ማንኛውም መማር የሚፈልግ የጊዜ ጥረት ወይም የቦታ ርቀት ሳይገድበው የእጅ ስልኩን ወይም ኮምፒውተሩን ብቻ በመጠቀም በሚመቸው ሰዓት ከኛ ጋር መማር ይችላል። ቻናላችን ሰብስክራይብ በማድረግ በየጊዜው የምንለቃቸውን ትምህርቶች መከታተል ይችላል። እንዲሁም በግል መማር ከፈለጉ በ0948 03 11 92 መደወል ይችላሉ። ፋና ኦንላይን ትምህርት ቤት። ኦኬ፣ የመጀመሪያው ምንድን ነው የሚለው? How are you? How are you? question mark ጥያቄያዊ ንግግር ነው ይሄ ማለት ነው። How are you ካለን somebody ወይም የሆነ ሰው How are you ካለ ምን ማለት ነው? እንዴት ነህ እያለን ነው። ወንድ ከሆነን እንዴት ነህ ወይም ደግሞ ሴት ከሆነን እንዴት ነሽ እያለን ነው ማለት ነው። ኦኬ፣ ለወንድም ለሴትም ተመሳሳይ ነው። How are you? How are you ብለን በእንደዚህ ማውራት እንችላለን ማለት ነው። ኦኬ፣ ኔክስት ምን ሊለን ይችላል? How have you been? How have you been? How have you been ካለን ምን ማለት ነው? እንዴት ከረምክ ወይም እንዴት ከረምሽ ማለት ነው። እንዴት ከረምክ ወይም ደግሞ እንዴት ከረምሽ ማለት ነው። ያው ይሄኛው ተመሳሳይ ነው። ልዩነቱ የጊዜ እርዝማኔ የሚያመለክት ነው ማለት ነው። እንዴት ነህ፣ እንዴት ከረምኩ። ያ ማለት ከብዙ ጊዜ ቆይታ በኋላ how have you been እንላለን ማለት ነው። ኦኬ፣ ስለዚህ ልዩነቱ ጠበብ ያለ ነው ማለት ነው። ኔክስት how is your health? how በሚለው ነው እንግዲህ እየሰራን ያለው። how ማለት እንዴት ማለት ነው። እንዴት ማለት ነው how is your health? how is your health? health ምንድን ነው? health ማለት ጤና ማለት ነው። ኦኬ፣ ስለዚህ ምን ማለት ነው ትርጉሙ? ጤናህን ወይም ደግሞ ጤናሽን እንዴት ነሽ ወይም እንዴት ነህ። ጤናሽን እንዴት ነሽ ወይም ጤናህን እንዴት ነህ ማለት ነው ትርጉሙ። how is your health? how is your health ብለን በእንደዚህ መናገር እንችላለን ወይም መጠየቅ እንችላለን ማለት ነው። ኦኬ፣ ኔክስት ምንድን ነው? how is life? how is life? how is life ካለን how is life ህይወት እንዴት ነው ወይም ኑሮ እንዴት ነው እያለን ነው ማለት ነው። ኑሮ እንዴት ነው ህይወት ትርጉሙ ከዚህ ጋር እንደምታዩት ማለት ነው። how is life ካላችሁ ህይወታችሁ እንዴት ነው፣ ህይወት እንዴት ይዟችኋል እያላችሁ ነው ማለት ነው። ኑሮ እንዴት ይዟችኋል ማለት ነው። ኔክስት how is everything? how is everything ማለት ነው። ምን ማለት ነው ይሄ? how is everything? everything ማለት ሁሉም ነገር ማለት ነው። ሁሉም ነገር። ስለዚህ ወደ አማርኛ ስንወስደው ትርጉም ሁሉ ነገር እንዴት ነው፣ ሁሉ ነገር እንዴት ነው። በዙሪያችሁ ያለ ነገር ሁሉም ነገር እንዴት ይዟችኋል፣ እንዴት ነው ማለት ነው። ኦኬ፣ ወደ ቀጣይ እንሄዳለን። ኦኬ፣ ኔክስት is everything okay? is everything okay? is everything okay? ሁሉ ነገር ደህና ነው ወይም ሁሉ ነገር ደህና ማለት ነው። ሁሉ ነገር ደህና ነው is everything okay ማለት ነው። ይሄኛው how እንዴት የሚል የለውም፣ is ነው። is everything okay? ሁሉ ነገር ደህና ነው ጥያቄያዊ ነው። ምክንያቱም ይሄኛው is ስለቀደመ ጥያቄያዊ ነው የሚሆነው። ኦኬ፣ is everything okay? ሁሉ ነገር ደህና ነው እያላችሁ ነው ማለት ነው። ኔክስት what is new?
what is new? Okay, what is new? what ማለት ምን ማለት ነው? what is new ብለን እናነባዋለን በአንድ ላይ ማለት ነው። ምንድነው ትርጉሙ? ምን አዲስ አለ? ምን አዲስ አለ? ይሄም ጥያቄያዊ ነው ማለት ነው። ምን አዲስ አለ? ኦኬ ትርጉሙ ይሄን ይመስላል ማለት ነው። ኔክስት ምንድነው የሚለው? it is not so bad. it is not so bad. it is not so bad ብለን እናነባዋለን። it is not so bad ምን ማለት ነው? መጥፎ አይባልም። መጥፎ ብዙም መጥፎ አይባልም ማለት ነው ትርጉሙ። ብዙም መጥፎ አይደለም እንደማለት ነው። it is not so bad ማለት። ኦኬ ኔክስት it is not so good። አሁን ደግሞ ልዩነቱ ምንድነው? ይችኛዋ ባድ የምትለዋና ጉድ የምትለዋ ማለት ነው። ኦኬ ሶ ላይኛው it is not so bad ይላል። ይሄኛው ደግሞ it is not so good እንላለን ማለት ነው። ይሄኛው ደግሞ ብዙም ጥሩ አይባልም ማለት ነው። ጥሩ አይባልም፣ ብዙም ጥሩ አይባልም ማለት ነው ትርጉሙ። ኦኬ ኔክስት I can't complain. I can't complain ምን ማለት ነው? ኮምፕሌን ማለት ቅሬታ ማቅረብ፣ ቅሬታ እንደማለት ነው። ቅሬታ ያ ማለት I can't complain ቅሬታ ማድረግ አልፈልግም ወይም አላማርርም እንደማለት ነው። አላማርርም I can't complain ብለን ስንል ማለት ነው። everything is okay ምን ማለት ነው ትርጉሙ? ሁሉም ነገር ደህና ነው፣ ሁሉም ደህና ነው ለማለት ስንፈልግ everything is okay ሁሉም ደህና ነው። ኔክስት nothing new. nothing new ምን ማለት ነው? ምንም አዲስ የለም፣ ምንም አዲስ የለም እያልን ነው ማለት ነው። nothing is new. nothing new ምንም አዲስ ነገር የለም። ኦኬ the last nothing special. nothing special ምን ማለት ነው? ስፔሻል ማለት ደግሞ የተለየ ነገር ማለት ነው። የተለየ ስለዚህ nothing special ማለት ምንም የተለየ የለም፣ ምንም አዲስ ነገር የለም፣ ምንም የተለየ ነገር የለም። ኦኬ እስኪ በመጨረሻ ደግሞ አንዴ ደግመን እናንብባችሁ፣ በደንብ ተከታተሉ። how are you? how are you? እንዴት ነህ? እንዴት ነሽ? how have you been? how have you been? እንዴት ከረምህ? እንዴት ከረምሽ? how is your health? how is your health? ጤናሽን እንዴት ነህ? እንዴት ነሽ? how is life? how is life? ኑሮ እንዴት ነው? ኑሮ እንዴት ነው? how is everything? how is everything? ሁሉ ነገር እንዴት ነው? ሁሉ ነገር እንዴት ነው? is everything okay? is everything okay? ሁሉ ነገር ደህና ነው? ሁሉ ነገር ደህና ነው? what is new? what is new? ምን አዲስ አለ? ምን አዲስ አለ? it is not so bad. it is not so bad. መጥፎ አይባልም፣ መጥፎ አይባልም። it is not so good. it is not so good. ጥሩ አይባልም፣ ጥሩ አይባልም። I can't complain. I can't complain. አላማርርም፣ አላማርርም። everything is okay. everything is okay. ሁሉም ደህና ነው፣ ሁሉም ደህና ነው። nothing new. nothing new ምንም አዲስ የለ፣ ምንም አዲስ የለ። nothing special. nothing special ምንም የተለየ የለ፣ ምንም የተለየ የለ። ኦኬ ቤተሰቦች የዛሬ ትምህርታችን ይመስላል። በቀጣይ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ። ባይ ባይ። ጤና ይስጥልኝ። ይህ ፋና የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። በዚህ ዩቲዩብ ቻናል የምናስተምረው የተለያዩ ቋንቋዎችን ሲሆን በዋነኝነት እንደ አማርኛ፣ እንግሊዝኛ፣ አፋን ኦሮሞና ትግርኛን ያጠቃልላል።
ስለሆነም ማንኛውም መማር የሚፈልግ የጊዜ እጥረት ወይም የቦታ ርቀት ሳይገድበው የእጅ ስልኩን ወይም ኮምፒውተሩን ብቻ በመጠቀም በሚመቸው ሰዓት ከኛ ጋር መማር ይችላል። ቻናላችን ሰብስክራይብ በማድረግ በየጊዜው የምንለቃቸውን ትምህርቶች መከታተል ይችላል። እንዲሁም በግል መማር ከፈለጉ በ0948 03 11 92 መደወል ይችላሉ። ፋና ኦንላይን ትምህርት ቤት